አንተ የሆነ ቦታ ሄደህ እኮ የማትፈልገው ነገር አዘህ እንድትመገብ የሚያደርጉ ሰዎች አሉ የማትፈልገው ጉዳይ ውስጥ እንዴ በጣም ቀላል ነው ጨርሹ በዚሁ ለአንዱ ጉዳይ ሄደህ ወደ አንዱ ጉዳይ የሚወስዱ ሰዎች አሉ በጣም ጎበዝ ከስተመር ሰርቪስ ላይ ካነሳ ነው ለምሳሌ ስትሄድ የደንበኞች አያያዝ ላይ በቃ በጣም ጎበዝ ሰዎች አሉ ለአንዱ ጉዳይ ሄደው ያንንም ጉዳይህን የሚያስገድሉ በእነሱ በጣም አሪፍ የሆነ ኮሙኒኬሽን ምክንያት ማለት ነው አንዳንዶች ደግሞ አሉ ለዛው ጉዳይ ሄደህ ያንኑ ጉዳይህን የተለያየ ምክንያት እየሰጡ የማይገሉልህ ማለት ነው ሁለት ቃል ወሳኝ ይመስለኛል ለኔ ይቅርታና አመሰግናለሁ ሁለቱ ነገሮች አብረሽ በጣም በህይወታችን ውስጥ በእውነት በጣም ቤዚክ የሆኑ በጣም መሰረታዊ ሆኑ ሁላችንም እንደወለት አይለት ልንላቸው የሚገቡን ቃላቶች ናቸው ይቅርታና አመሰግናለሁ ሁሉን ይረታሉ አይደል ያሸንፋሉ አሸናፊ ቃላቶች በጣም ጉዳዩ አሁን ለምሳሌ ትንሽዬ ምግብ ሊሆን ይችላል አንዳንድ ጊዜ ካያችሁ ሰዎች ቆመው ተራቸውን ጠብቀው ገብተው የሚበሉበት ቤት አለ እዛ ቤት ያለው የደንበኛ አያያዝ ጥሩ ነው ማለት ነው የቆየበትን ሰው ይቅርታ ይላሉ የጨረሻውን ሰው እናመሰግናለን ስለመጣ ይሉታል ወይ የሆነ የተለየ ነገር አላቸው ማለት ነው አንዳንድ ሰው ደግሞ ትልቅ ይሄ ቤት ይዞ ምንም አይነት ሰው ወይ ደግሞ ሰው በብዛት በታሰበው ልክ ላይኖር ይችላል ስለዚህ የሆነ ክፍተት አለ ማለት ነው ያቺን ነገር ብቻ ማስተካከል ነውና አንዳንድ ጊዜ ትንሽ ነገርም ኖሮ እነዚህን ሁለት ቃላቶች የሚጠቀሙ ሰዎች እኔ የውጭው ዓለም ላይ ይመስለኛል እንደሆነም አሜሪካ ላይ በጣም በብዛት መመሰጋገን አመሰግናለሁ ማለት የተለመደ ነገር ነው ይመስለኛል ለያንዳንዱ ለሚሰጣቸው አገልግሎት ምስጋናን ይሰጣሉ ያመሰግናሉ ትልቅም ሆነ ትንሽም ሰራ ስለዚህ ስናመሰግን ያምንሰጠው አገልግሎት የምንሰጠው ሰው ደስተኛ ይሆናልና አገልግሎት አሰጣጥ ላይ ያሉ ሰዎች በቃ አመሰግናለሁ ካጠፉ ይቅርታ ማለት ትክክለኛ ነገር ነው የሚገለገለውም ሰው እነዚህ ሁለት ቃላቶች በደንብ መጠቀም አለበት የግድ በጣም እየነቀነፈ ነው